ማዲያት ያለባቸው ሰዎች ሊጠነቀቋቸው የሚገቡ 3 ነገሮች። በየጊዜው የምለቀው የጸጉርና የፊት ቆዳ አያያዝ ትምህርት እንዳያመልጣችሁ የና አካውንት ፎሎ ያደረጋችሁ፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አሳውቁን። አሁን በቀጥታ ወደ ሐሳቡ እንሄዳለን። ማዲያት ያለባቸው ሰዎች ሊጠነቀቋቸው ከሚገቡ 3 ነገሮች የመጀመሪያው የሚጠቀሙትን ሳሙና መምረጥ ነው። በጣም ከፍተኛ ሽታና ኬሚካል ያላቸውን ሳሙናዎች ማቆም ይኖርባቸዋል። ከፍተኛ ኬሚካል ወይም ሽታ ያላቸው ሳሙናዎች ሰው ሰራሽ የሆኑት ኬሚካሎች ቆዳችንን ስለሚያስቆጡ የፊታችንን ማዲያት ሊያባብሱ ወይም ማንኛውም ፊታችን ላይ ያለ ጥቁር ነገር ሊያባብሱና ሊያሰፉት ይችላሉ። ሁለተኛ ደግሞ ሻካራ የሆኑ ሳሙናዎችን ወይም ስክራብ ነገሮችን ፊታቸው ላይ ማስወገድ ነው ያለባቸው። እሱም ኬሚካል እንዳለው ሳሙና ሻካራውን ነገር ወይም ስክራቡን ፊታችንን በምንጠቀምበት ሰዓት ፊታችንን በጣም ያስቆጣዋል። ፊታችን በሚቆጣ ሰዓት ደግሞ ፊታችን ላይ ያለው ማዲያት ወይም የጠቆረ ነገር በሙሉ እየሰፋና እየጎላ እንዲመጣ ያደርገዋል። ሶስተኛው ቀጥታ የፀሐይና ሙቀት ተጋላጭነትን መቀነስ ነው። አንዳንዴ በስራ ወይም በተለያዩ አጋጣሚዎች በቀጥታ ለፀሐይና ለሙቀት የምንጋለጥበት ነገር ሊበዛ ይችላል። ማዲያት ያለባቸው ሰዎች ግን በተቻላቸው መጠን ከፀሐይ ወይም ከሙቀት ቀጥታ ተጋላጭነት ራሳቸውን መጠበቅ ይኖርባቸዋል። ሌላ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እንገናኛለን። መልካም ጊዜ።